እጮኝነት የሚተሳሰቡ ሰዎች ወደ ንስሐ አባት ነው መሄድ ያለባቸው። በየትኛውም መስመርና የህይወት ግንኙነት ቢገናኙም ወደ ቤተክርስቲያን መሄድ አለባቸው። ምክንያቱም የንስሐ አባት የልጆችን ከውስጥ ጀምሮ ያለውን ነገር ከልባቸው በእግዚአብሔር ፊት እግዚአብሔርን እያሰቡ ለካህኑ የሚናገሩ ስለሆኑ በደንብ አድርገው መስመር ሊያስይዟቸው፣ ሊቃኟቸው፣ ሊሄዱበት የሚገባውን መንገድ ሊያሳኟቸው ይችላሉ። ምናልባት ለነሱ በጣም ከባድ አስቸጋሪ ብለው የሚያስቧቸው ነገሮች በንስሐ አባት በኩል በጣም ቀላል መፍትሄ ያለው ሊጣጣሙ የሚችሉ። አስታውሳለሁ እንደው ቤልጂየም ባልና ሚስት ተጣሉ። ገና እንደተጋቡ ነው ወደ ቤልጂየም የመጡትና ተጋጩ። በቃ በጣም ከባድ የሆነ ግጭትና ለካ እዛ አጠገባቸው ያሉ ኢትዮጵያውያን ለትምህርት የመጡ ሊያስታርቋቸው በጣም ሲሞክሩ ነው የነበሩትና አይ በቃ ቀሲስን እንጥራቸው ብለው እኔን ነገሩኝና ገባው ማለት ነው። እና እኔ ደግሞ ሳናግራቸው በቃ ውጡ አልኳቸው። ጎረቤቶቹን አስወጣውኝና ባልና ሚስቶቹን ብቻ ሳናግራቸው በጣም ሲዲ ነገር ነው ሆነስትሊ ማለት ነው። በጣም ትንሽ ነገር እንደዚህ አይደለም እንዲህ ነው መሆን ያለበት ይያልኳቸው እርግፍ አረገው ተው በቃ ሰላም ፍቅርና እንደውም ከዛ በኋላ ሁለት ልጅ ነው እንደዚህ ወልደው ሁሉ አብረው ተያይዘው ወደ አሜሪካ እንደሄዱ አስታውሳለሁኝና አንዳንዴ ለራሳቸው በጣም ከባድ የሆኑ አጠገባቸው ደግሞ ያሉ ሰዎች ደግሞ እንፈታለን ብለው ደግሞ የበለጠ ውስብስብ የሚያደርጉት እነሱ ማገዛቸው ነው የሚያስቡት፣ ግን እያከበሩት የበለጠ እንደዛ አለሻው እንደዚህማ ካለሽማ ብለው ጥቂቷን ነገር ያጋንኗትና በቃ እንዲሰማት ሆዷ እንዲባባ ጭራሽ ለካ በጣም ከባድ ነገር ነው ማለት ነው ለካ ተጎድቻለሁ እንድትል ነው የሚያደርጋትና አባቶች ግን በጣም አለዝበው ትዳር ምን መሆን እንዳለበት የከበደውን አቅልለው ቀላሉን ደግሞ በጣም በቀላሉ ፈተው ሊያስታርቁ ስለሚችሉ ወደ ንስሐ አባት መሄድ። ምክንያቱም they are child ለልጅነት ለጋብቻ እድሜ ለአቅመ አዳም ለአቅመ ሔዋን ደርሰዋል፣ በእድሜ አድገዋል። ለትዳር ህይወት ግን ገና ህፃናት ናቸው። በአብሮነት ለመኖር ገና ህፃናት ናቸው። ስለዚህ ከራሱ ወጥቶ እሷ ውስጥ ሊገባ ነው፣ ከራሷ ወጥታ እሱ ውስጥ ልትገባ ነው። የጋራ ነገሮች ሊፈጠሩ ነው፣ አዲስ ማንነት ሊወለድ ነው። ይሄ ማንነት ደግሞ በብዙ መልኩ በቀላሉ ሊናጋ ስለሚችል ሳይናጋ ተጠብቆ በአግባቡ መቀጠል ማደግ እንዲችል ልክ ህፃኑን የሚንከባከብ ወላጅ እንደሚያስፈልገው ሁሉ ህፃኑን የጋብቻ ሐሳብ ያላቸውን ጮኛሞች የንስሐ አባት ሊንከባከብ ሊጠብቅ እና ለቁም ነገር ሊያደርሳቸው ይገባል። በጣም ይችላሉ። የንስሐ አባት ለነሱ ቀላል ነው ብዬ ነው በተወሰነ መልኩ የማስቀምጠው፣ እንደው ዝርዝር የሆኑ ዲቴይል የሆኑ ስነ ምግባራዊ ሐሳቦችን ከማስቀመጥ ያው ንስሐ አባቶችን ብዙ ጊዜ ሲያገኙ ከነሱ ከመንፈሳዊ ህይወት አንጻር የሚደግፏቸው የሚነግሯቸው ዛሬ ህይወት ውስጥ ለማድረስ የሚያስችሉ መንፈሳዊ ተግባራትን ወይ መንፈሳዊ ልምምዶችንም